ለምንድን ነው የለመንሽው? ለአንተ ልሰጥ ብዬ እኮ ነው ወንድሜ። አንተ ስትከፋ እኮ እኔም እከፋለሁ። ይቅርታ ወንድሜ፣ አንተን ስላናደርኩ ይቅርታ። አንተን ለማገዝ ብዬ ነው። አባት 10 ብር አለ? ይኸውልህ ብር ይዘሽልኝ እንዴ? ምን ያደርግልሻል? ይሄ የሚበቃኝ አይመስለኝም። ብዙ ነው የሚያስፈልገኝ። ቆይ ምን ልታረጊበት ነው? ወንድሜ የቤት ኪራይ መክፈያ ስላጣ ለሱ ልሰጠው ነው። ወንድምሽ ታዲያ እንደምትለምኝ ያውቃል? አያውቅም፣ ተደብቄ ነው። ምን ሳያውቅ ነው የምትለምኚው? በዚህ ሰዓት ስለማይኖር አያውቅም። እሺ እኔ ስላሳዘንሽኝ ያለኝ ልስጥሽ። ቆይ ምን ልሁን ብለሽ ነው ለምን አይወጣሽው? ምን ለምደሽ ነው የለመንሽው? ማን ለምኝልኝ ብለሽ ነው የለመንሽው? ኧረ ናታን ተረጋጋ። ምንድነው የምረጋጋው? የሆነው ነገር ባይነሽ አይደል እንዳየሽው? ከዚህ በላይ ነው ምን ልሁን? ግን እኮ በዚህ መንገድ መሆን የለበትም። እና በዚህ መልኩ ካልሆነ መምታት ነው ያለብኝ? ኧረ እኔ እንደሱ አላልኩም። ልዕልት እባክሽን ዝም በይ። እኔ ሙሉ ቀን የት ጠፍታ ነው ብዬ እጨነቃለሁ፣ እሷ ትለምንልኛለች። ቆይ ለምንድን ነው የለመንሽው? ለአንተ ልሰጥ ብዬ እኮ ነው። እኔ ብር አምጪልኝ ብዬሻለሁ? ብር ፈለግኩኝ አልኩኝ? አትዋሽ ወንድሜ፣ አንተ ማታ ስትጸልይ ሰምቼሃለሁ። የቤት ኪራይ የማከፍለው ብር ስለሌለ አይደል? ወንድሜ አንተ ስትከፋ እኮ እኔም እከፋለሁ። ምንድነው እየሰማሁ ያለሁት? ይቅርታ ወንድሜ፣ አንተን ስላናደርኩ ይቅርታ። አንተን ለማገዝ ብዬ ነው። ወዴት ነው? ልዕልት እባክሽን ብቻዬን ተይኝ። እሱን ላግዘው ብዬ እኮ ነው የለመንኩት። በቃ እሺ፣ ድጋሚ ግን እንደዛ እንዳታረጊ እሺ? እሺ። ይኸውልሽ የመንዬ፣ ልጅና እህትሽ ጋር ተጫወቺ። ወንድምሽን የማናግረው ነገር አለ። እሺ፣ እኔ ከልዕልት ጋር እጫወታለሁ። እሺ። እኔ ምን እንደው እስከ መቼ ነው እንደዚህ የሚኖረው? አሁን ትምህርት ስለምትጀምር ብዙ አይቸገሩም። እኔ እሷ መቼ ከበደችኝ አልኩ። ትምህርት ቤትም ደግሞ ዝም ብሎ አይገባም። ለእሷ የሚያስፈልጋት ብዙ ነገር አለ። አውቃለሁ ማዘር፣ በቅርቡ ሁሉም ነገር ይስተካከላል። ያለብንን ዕዳ በሙሉ እንከፍላለን። እንዴ ከየት መጥቶ ነው? የተውከውን ሌብነትህን ቀጥለህ ግቤን በፖሊስ ልታስከብበው ነው? ኧረ አልጀምርም ማዘር፣ በቅርቡ ስራ ጀምራለሁ። በጣም እርግጠኛ ስለሆንኩ ነው። እኔማ አንድ ሀሳብ መጥቶልኝ እሺ ካልከኝ ላማክርህ ነበር። ምንድን ነው እሱ? ይኸውልህ አንድ ወዳጄ አለ አሜሪካንና እዚህ ጥሩ ቤተሰብ ለሆኑ ማደጎ የሚሰጥ። ስላንተ አማከርኩትና ችግር የለውም ያምጣት ብሎ አለኝ። እንደው ለሷም ጥሩ ኑሮ ይሆናል፣ አንተም ደግሞ ጠቀም ያለ ገንዘብ ታገኝበታለህ። ምን ማዘር? ለኔ ሳይነግሩኝ ጭራሽ እህቴን ስለመስጠት ተደራድረውና አውርቶ የመጡ? ምን ይላል ይሄ? ቁርስ በልታ ምሳና ራት ለማደግመው ኑሮ ነው እንዴ እንዲህ የምትናገረኝ? እሷ ማለት እኮ አደራዬ ናት። የእናትና አባት የመጨረሻ ማስታወሻዬ ናት። እንዴት አስችሎኝ ነው እሷ የምሰጠው? ያደራ ልጅ እኮ ናት። እና አደራህን ተወጥተህ ነው? አደራ ማለት እንደዚህ በሰቀቀን እያኖሩ ነው? እንደከበርኩት አውቃለሁ፣ እንዳስቸገርኩትም አውቃለሁ። ግን በቃ ከዚህ በኋላ ደግሞ እኔና እሷን ስለመለያየት አያንሱ። አይ ራስ ወዳድነት። መልካም ወዳጅማ ለሚወደው ሰው ጥሩ ነገር መመኘት ነው። እኔ ራስ ወዳጅ ነኝ አይደል? አዎ። ኧረ ተውን፣ በፈጣሪ ተውን። በቃ
ይልቅ ልጅቷን እሺ ብለህ ብትሰጣት የተሻለ ህይወት ትኖራለች፣ የተሻለ ትምህርት ቤት ትማራለች፣ የተሻለ ምግብ ትበላለች፣ ጥሩ ልብስ ትለብሳለች፣ ላንተም ደግሞ ጥሩ ህይወት እንድትኖር ታረጋለች። በዚህ ላይ ደግሞ ለአንድ ነፍስ አታንስም። አይሆንም፣ በጭራሽ አይሆንም።